ወላጅን ማክበር ማለት ምን ማለት ነው? ወላጅን ዝም ብሎ እወድሻለሁ እወዳቸዋለሁ ማለት አይደለም። ወላጅን ማክበር ወላጅን መውደድ ማለት ምን ማለት ነው? አንደኛ ከነሱ ፊት ድምፅን ከፍ አለ ማድረግ፣ ከወላጅ ፊት ድምፅን ከፍ አለ ማድረግ። ሁለተኛ አጉል ክርክር አለ መከራከር፣ ወላጅ አጉል የሆነ ክርክርን አለ መከራከር። ሶስተኛ እነሱ ሳይጨርሱ አለ መናገር፣ ወላጆች ሳይጨርሱ አለ መናገር። አራተኛ እንቅልፋቸውን ሳይጨርሱ መቀስቀስ። ይሄ ነው ወላጅ እንቅልፉን ሳይጨርስ አይቀሰቀስም። አምስተኛ እነሱ የሚሉትን ሐሳብ መስማት፣ ማዳመጥ፣ መታዘዝ። ሌላው ቀጣይ በእነሱ ንግግር ሙድ አለመያዝ፣ አለማሹ። ይህ ትልቅ ወንጀል ነው። ሲታመሙ ማሳከም አለብን። ወላጆቻችን ሲታመሙ ማሳከም፣ መንከባከብ አለብን። ጉዳያቸው ሁላ ጉዳያችን ልንል ይገባል። እርግማናቸው ልንጠነቀቅ ይገባል። የወላጅን እርግማን ልንጠነቀቅ ይገባል። ስለዚህ ወላጆቻችን ልናከብር፣ ልንታዘዝ፣ ልንወድ ይገባል።